بكم سولتي كبوتو دندنيو baruuf barsiifachuu wanni dhiibne teenyuuf namni bormata tajaajilu eenyu har'a kunoo biyyaaf waa gochuu hin dandeenyu kaleessan baranneef takaalamne teenyu yaabbooleewwan kiyyaamee wala dhageenyu dibdeen nu mutannee dhalootaan hin geenyu bakka ummanni gahannu sakaa borgeenyu namoo amma dandeenyu barsiifachuu yaalla arganne ergamaa jaala beekumsa dhuunfannee diinee qaddamannaa nu rabbi tamannaa hirkoo gaarii qabna inshaallah gaaf tokko mataa ol qabanna waan namni biraan qabne islaamummaa qabna diiniifis daawaafis yoos bu'aa qabaanna uumama ilaahi nutti mee quraanan ilmi shariyaatiif kan idilee qabaannan تكنولوجي أما بره فيدمنا فايدة ترقنا دنيا آخرة أبطلا أرقنا إرقما جالا بسم الله الرحمن الرحيم ወንድም ሱፊያን ኡስማን አጠር ያለ እሱን እስካሁን ያለበትን ነገር ለማንሳት ያህል ነው አባቱ ሀጂ ኡስማን ሼኾ እና ከእናቱ ሹኮ አሊዬ በሐምሌ ወር በ1972 በባሌ አጋርፋ ከተማ ተወለደ። አባቱ ሀጂ ኡስማን ሼኾ ከኃይለ ሥላሴ የመንግስት አገዛዝ መውደቅ መባቻ ጀምሮ በሳውዲ አረቢያ ከከተሙ አንጋፋ ሰዎች አንዱ ነበሩ። እሳቸውም ልጃቸውን በትምህርት ኮትኩቶ ለማሳደግ ትልቅ ጉጉት የነበራቸው ታላቅ ሰው ነበሩ። መምህር ሱፊያን ኡስማን የመጀመሪያ ደረጃ ትምህርቱን በአጋርፋ ከተማ ወይብ በሚባል ትምህርት ቤት፣ የሁለተኛ ደረጃ ትምህርቱን ደግሞ እዚያው በአጋርፋ ሁለተኛ ደረጃ ትምህርት ቤት በመጀመር የሁለተኛ ደረጃ ትምህርቱን ቀጥሎ በደሎ መና ከተማ አጠናቋል። መምህር ሱፊያን ኡስማን ከመደበኛ ትምህርት ባሻገር የዲን ትምህርቱን በመድረሰተ ሼኽ አብዱልወሃብ አልኢስላሚያ ለ9 ዓመት ያህል ኪታቦችን በመቅራት ተከታትሏል። መምህር ሱፊያን ኡስማን የሁለተኛ ደረጃ ትምህርታቸውን ካጠናቀቁ በኋላ ኮቶቤ ሜትሮፖሊታን ዩኒቨርሲቲ በመቀላቀል በሊንጉስቲክ እና በሊትሬቸር የተመረቀ ሲሆን በተማረበት የሙያ ዘርፍም በመምህርነት ሲያገለግል ቆይቷል። የከፍተኛ ደረጃ ትምህርቱን ከኮቶቤ ሜትሮፖሊታን ዩኒቨርሲቲ የጀመረው መምህር ሱፊያን ኡስማን በትምህርቱ ዓለም በመቀጠል በአሁኑ ሰዓት የፒኤችዲ እጩ ዶክተር ተማሪ ነው። እንዲሁም የኒው ቪዥን ኮሌጅ ኢንስትራክተር ኦፍ ጀነራል ሳይኮሎጂ ኤንድ ስቱደንት ካውንስል ሄድ ሆነው እያገለገሉ ይገኛሉ። ከሊድ ስታር ኮሌጅ በማስተር ኦፍ አርት ኢን ሊደርሺፕ የመጀመሪያ ዲግሪ አላቸው። ከሚኒሶታ ኢስላሚክ ዩኒቨርሲቲ በማስተር ኦፍ አርት ኢን ኢስላሚክ ስታዲስ የመጀመሪያ ዲግሪ አሁንም አላቸው። ከዚህም ባሻገር ከሴንት ሜሪ ዩኒቨርሲቲ በኤጁኬሽናል ፕላኒንግ ኤንድ ማኔጅመንት የመጀመሪያ ዲግሪ አላቸው። በተጨማሪም ከዩኒቲ ዩኒቨርሲቲ ባችለር ኦፍ ሎው የህግ የመጀመሪያ ዲግሪ አላቸው። ጅማሬያቸውን እና መስፈንጠሪያቸውን ያደረጉት ደግሞ ቅድም እንዳነሳ ነው ከኮቶቤ ሜትሮፖሊታን ዩኒቨርሲቲ በሊንጉስቲክ ኤንድ ሊትሬቸር ሲሆን እዚያው ትውልድ ሀገራቸው ባሌ ሮቤ ላይ ደግሞ በቲቺንግ ኮሌጅ ተመርቀዋል። እንዲሁም ከሚኪያስ ትሬኒንግ ኮሌጅ በኮምፒውተር ሳይንስ ዲፕሎማቸውን አግኝተዋል ማለት ነው። ኪርክራ ሰሙ የሚባለውን አእምሮን ማናወጥ ዝልዛል አልዑቁል መጽሐፍ የጻፉት ሱፊያን ኡስማን
በዚህ ሁኔታ ያሳለፉ ናቸው። ከዚህም በተጨማሪ የሃሚልተን ቴሌቪዥን መስራችና የቦርድ አባል፣ የኤጌሬፍ በጎ አድራጎት ድርጅት መስራች እና የቦርድ አባል፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትን በስራ አስፈጻሚነት በህግ ዘርፍ ሲያገለግሉ ቆይተው በአሁን ሰዓት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የምክር ቤት አባል ናቸው። መምህር ሱፊያን ኡስማን በሀገር ውስጥና በውጭ ሀገር ያስተማሩ ሲሆን ለህትመት የበቁ 4 መጽሐፍቶችን አሳትመዋል። 2 ለህትመት ያልበቁ መጽሐፍቶች አሏቸው። ለህትመት ከበቁት መጽሐፍቶች መካከል ስንክሳር ልቦለድ፣ ብልጭልጭታ አማርኛ ቋንቋ ሰዋሰው፣ ዘኩሽ መድብል እና ዛሬ የምናስመርቀው ኪርኪረ ሰሙ መጽሐፍ ደራሲና የ9 ልጆች አባት ናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። አስተያየት ያው ብዙ ከኔ በፊት የነበሩ ምሁራን አስተያየት ሰጥተዋል። አንድ ማህበረሰብ በ3 በሽታዎች ይጠቃል ይባላል። አንደኛው የመጀመሪያ ትልቁ በሽታ ማህይምነት ነው። በማህይምነት ውስጥ ያለ ማህበረሰብ ለባርነት፣ ለቅኝ ግዛት፣ ለድህነት ይዳረጋል። ሌላኛው ደግሞ ከነዚህ ነገሮች በእነዚህ በሽታዎች ከተጠቃ በኋላ ይደነዝዛል፣ መንቀሳቀስ አይችልም። ስለዚህ ከላይ የተጫነበትን ብቻ ነው ሪፍሌክት የሚያደርገው። ስታዘዝ አሚን፣ ስላክም ወዴት አይልም። ይሄ በተለይ 3ኛው ዓለም ማህበረሰብ for the last centuries ላለፉት ክፍለ ዘመናት የዚህ በሽታ ተጠቂ ሆነዋል። በዚህም የተነሳ ነው ምዕራባውያን ትንሽ አእምሯቸው የነቁ ሰዎች አብዛኛውን የዓለማችን ክፍል ቅኝ ገዢ አድርጎ የተቆጣጠሯቸው። ዛሬም ድረስ ያለንበት ዘመን አዲሱ ቅኝ ግዛት ውስጥ ነው አብዛኛው ማህበረሰብ ገብቶ ያለው ማለት ነው። ስለዚህ ከዚህ ለመነሳት 3 ምዕራፎች ውስጥ ማለፍ የግድ ነው። አንዱ ከተኛበት መባነን መቻል ነው። ክርክረ ሰሙ ወይንም የአእምሮ መዋዠቅ ሊያመላክት የሚሞክረው ይሄን ነው። እንዴት አንድ ማህበረሰብ አእምሮ ሼክ ተደርጎ ከተኛበት እንዴት ይነቃል ነው። ከእንቅልፍ ከባነነ በኋላ መባነንና መንቃት ይለያያል። አንድ ሰው ከእንቅልፉ ሲባንን አልጋው ጎን ካለው ነገር ጋር ይጋጫል፣ አጠገቡ ካለው ነገር ጋር ይጋጫል። ሙሉ መንቃት ውስጥ በሚገባበት ጊዜ ያለበትን ክፍልን ይረዳል ማለት ነው። የት ነው ያለሁኝ? ከግራ ከቀኝ ከፊቴ ከኋላዬ ምንድነው ያለው የሚለውን ነገርን ማየት ይችላል። ከዛ ቀጥሎ ነው እንዴ እስካሁን ድረስ ለካ ታስሬ ነው የነበረው፣ አእምሮዬ ታስሮ ነበር፣ ቅኝ ግዛት ስር ነበርኩኝ፣ ማህይምነት ውስጥ ተቀፍድጄ ነበርኩኝ፣ ሀገሬ በሌላ ተወስዳብኛለች፣ ሀብት ንብረቴ ተወስዶብኛል፣ ሃይማኖቴን ተነጥቄያለሁ ብሎ ማሰብ ይጀምራል። ከዛ ወዴት ይጀምራል? መራመድ ይጀምራል ማለት ነው። እንቅስቃሴ ይጀምራል። እንቅስቃሴ ሲጀምር ማአት እንቅፋቶች ይገጥሙታል። እነዛን አልፎ የተነጠቀውን መልሶ የስልጣኔ ማማ ላይ መውጣት ይጀምራል ማለት ነው። የኛ ማህበረሰብ ምን ውስጥ ነው ያለው የሚለውን ነገር እነዚህና መሰል መጽሐፍቶችን ስናነባቸው የምናገኛቸው ይሆናል። ወንድሜ ሱፊያን ኡስማን የዚህን አእምሮን ሼክ የማድረግና ራሳችንን እንድንጠይቅ የሚያደርግን መጽሐፉ እጅግ እናመሰግናለን። ሁለተኛው ከዚሁ ጋር ተያይዞ ዓለማችን ዛሬ እኔ አጭር መልእክት ለማስተላለፍ ነው። አባታችን ሼክ ሐጂ ኢብራሂም ፊት ረጅም ሰዓት ማውራት የለብኝም እየቸኮሉ ስለሆነ ማህበረሰባችን ዛሬም ኢንዳይሬክት የሆነ ኮሎኒ ስር ነው ያለው። በተዘዋዋሪ ቅኝ ግዛት ስር ነው ያለ ነው። በምን ስትሉ ምዕራቡ ዓለም ቤቱ ቁጭ ብሎ ስንተኛ ስንነሳ ስንራመድ በራሱ መንገድ እንድንጓዝ እያደረገን ያለው በምኑ በሚዲያው
ግልጽ ነኝ አይደል? ሚኒስትር ሚዲያ የተባለን በአጠቃላይ ማለት ነው። በተለይ እነዚህ ሶሻል ሚዲያዎች ከመጡ በኋላ የራሳችን ማንነት፣ የራሳችን እሴቶች፣ የራሳችን ፕሮግራሞች፣ የራሳችን ዕውቀቶች፣ የራሳችንን ነገሮችን ሙሉ በሙሉ ግፍ አድርገን የሚለቁልን አእምሯችንን ቢዚ የሚያደርጉን የሰከንዶችና የደቂቃዎች መልእክቶች አእምሯችንን ሼፕ ያደረጉ ከተፈጠርነለት ዓላማ ጭምር እያስወጡን ነው ያሉት። ሃሚልተን ቲቪን ከወንድማችን ሱፊያን ቀደም መሐመድ አባተ ከጠቀሳቸው ነገሮች ውስጥ 4-5 ወንድሞች ሆነን እንዴት አድርገን ነው ይህንን ማህበረሰብ መታደግ የምንችለው ብለን አንድ ሚዲያ ጀመረን። የዛሬ 7 ዓመት ማለት ነው። ሃሚልተን ብለን ሃሚሌ ማለት የወደፊት ህልምን ጉዞን የሚያሳይ መሄጃ መዳረሻን የሚያሳይ ቴሌቪዥን ማለት ነው። የኢትዮጵያ ማህበረሰብ ቀርቶ ዓለም ማህበረሰብ በ5 የሚዲያ ቀኝ ግዛት ስር ነው የነበረው ያለው ስቲልም ማለት ነው። እነዚህ ትልልቅና አጃንስ ፍራንስ፣ ጄኖዋ፣ አሶሺየትድ ፕሬስ የምንላቸው ሚዲያዎች ቀኝ ግዛት ስር ነው ያለ ነው። ይህንን ከዚህ ለማላቀቅ የግድ ቢያንስ ወደ ላይ ሪፍሌክት የሚያደርግ ሚዲያ መፍጠር ግድ ስለሆነ ይህን ሚዲያ አቋቁመናል። ይህንን ሚዲያ በብዙ ጣውረዶች ውስጥ አልፈን ዛሬ ለብዙ ሚሊዮኖች ተደራሽ እየሆነ ያለ ሚዲያ ነው። ኢንሻአላህ ይህንን ከዚህ ከመጽሐፉ ምረቃ ቀጥለን ህዳር 7 ላይ ሃሚልተንን አዲስ ስቱዲዮ ገንብተንለት አየር ላይ በዘላቂነት ለማቆየትና ዑለሞቻችን፣ ዳዒዎቻችን፣ ወንዶች፣ ሴቶች፣ የገጠር የከተማው ማህበረሰብ በሚሊዮኖች የሚቆጠሩ ህዝቦች የሚከታተሉትን ቴሌቪዥን የወቅፍ ቤት ምረቃ ልናደርግ ስለሆነ ሁላችሁም ተጠርታችኋል። ጥሪ ደግሞ በየአላችሁበት ይደርሳችኋል። ይህንን ኡማውን የማሻገርና የኡማውን ከአእምሮ ንቅዘትና ውድቀት ለማዳን አንዱ ትልቁ መሳሪያ ሚዲያ ስለሆነ ይህንን ጥሪ ያው አባታችን ሼህ ሐጂም ሼህ አብዱል ከሪምም ሼህ ሱልጣንም እዚህ ሁላችሁም ባላችሁበት ይህንን ጥሪ አድርገንላችኋል። አላህ ጀዛችሁን ይክፈላችሁ። ሰላም አለይኩም ወራህመቱላህ። ታንክ ዩ ኡስታዝ። ክብር ዶክተር ሼህ ሐጂ ኢብራሂም ቶፋ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት፣ ክብር ሼህ አብዱል ከሪም ሼህ በድረዲን፣ የተከበራችሁ እዚህ ፕሮግራም ላይ የተገኛችሁ ሁላችሁም አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ እስካሁን ድረስ ከተናገሩት በላይ ሌላ ተጨማሪ ባይኖረኝም ወንድማችን ሱፊያን ኡስማን 5 ዓመት አብረን ተጉዘናል በአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት ውስጥ። የሱን አእምሮ፣ የሱን አስተሳሰብ፣ የሱን አባባል የዛሬና የትላንትና የዛሬ የነገ ሐሳቦች፣ ሂደቶች ሲያቀርብልን በየቀኑ የሱ ማንነት እየጨመረ ይገኝ ነበር። የሱ ማንነትም ምንድነው ይሄ ሰው እያልኩ ነበረ። ሰው አብሮ ሲኖር ብዙ ነገሮች ያያል። ዛሬ ለካ ይሄንኑ እየደረሰ ይሄንኑ መጽሐፎች እያዘጋጀ ከፍተኛ አስተሳሰብ የት አቅሉ አስተሳሰቡ የት እንደነበረ በእውነቱ ዛሬ መጨረሻ ቢሆንም እኔ እሱን እያነበብኩ ነበር አብረን ባለንበት ጊዜ። በዚህ ድርጅት ውስጥ አዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት እኛ ጋራ እሱ መሆን የአዲስ አበባ እስልምና ጉዳይ ከፍተኛ ምክር ቤት እድለኛ ነው። እኔ እድለኛ ነኝ ብዬ ነበር እየወሰድኩ ነበረው። እውነትም እድለኞች ነን። አእምሮ ማለት የራሳችን ሞቶር ማለት ነው። የአንድ ሰው ሞቶሩ ማለት ነው። ይሄንን ሞቶሩ ላይ ነው ጥናቱ ያካሄደው። ጥናቱ እንደምታውቁት እንዳያችሁት እንደሰማነውም ኦሮምኛ ምናልባት አብዛኛው በኦሮምኛ ነው የተገለጸው። እኔ ይሄ መጽሐፍ ዛሬ ነገ ሳይባል
አንድ ሰው ከዚህ ውስጥ በአማርኛ ለመተርጎም ወይም እሱ ራሱ በአማርኛ ተርጉሞ ወደ በአማርኛ ለማቅረብ ቃል እንዲገባልኝ ይገባል ብዬ እላለሁ። በኦሮምኛ ብቻ በአማርኛ ብቻም ሳይሆን በሌሎችም ቋንቋዎች ተተርጉሞ የኢትዮጵያ የኛ ህዝባችን ይህንን መጽሐፍ እንዲጠቀም አደራ ይላለሁኝ። ወንድማችን አሁንም ከኛ ጋራ ነው። አሁንም አማካሪያችን ነው። እኔ ለኔም የግሉ አማካሪ ነው። እኔ እድልተኛ ነኝ ይላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. بروتوكول ياكو مجرد تيجا كبجمو دكتور كبجا بريزيدنتي مجلس إثيوبيا شيخ كينا أبا كينا أيو كينا عالم كينا شيخ إبراهيم توفا كبجمو إتانا بريزيدنتي مجلس إثيوبيا شيخ كينا عالم كينا شيخ عبد الكريم بدر الدين بريزيدنتي مجلس فنفنة شيخ سلطان أمانيبا شيخ حميد موسى أكسما أستاذ أبو بكر أحمد قرصا بريزيدنتي مجلس إثيوبيا دا حيوت بروفيسور بيتوت أوجيسوت بكبوتا أمتا ورطاتن اتقافتما حواسا هندي كيسانو قيارا ياميتش كينا نجتني بككنت نو أرقم مداف والفادا غلطوما بغنا دفتني بغا ملينا تقوتن أصفني أسر أنا أسوي الدون إنجرو كتابي تشيسني دبتا هيون ندور أجراني مو برسيسونيكي أدفايزرونيكي ريفي كان أستاذ محمد أباته أكا أدفايزرونيكي يتناري ديجري جالكبا جدا كيسي وروني ديجري لما فاس سدفاس أدفايزر كيتان كيساتو بروفيسور كبرت أكسما بروفيسور دمكا وري ماستر سيرت أدفايزر كيتو رنسكيس وانرني فندي كيسانو أفان رومان نجتني فولفاد لسين جدا كتاب نكون فولا دبا فري في جاتا مطري غيارا وغو بريسو outdated taade majecha sammuda awwal qabate wan barreesinuuf gariin isaa fooyya'aa deema gariin isaa keessaa kufaa deema gariin isaatti dabalamaa deema waliigalatti kitaaba kana keessa wanni jiru akka dhaamsaatti nyaata bilchaatiin irraa sammuu bilchaatiintu summiidhaa jedha sammuun yoon bilchaan yoo yaanne yoon hojjanne hawaasas biyyas ofiis maatis bulchuu hin danda'u. Rakkini keenya guddaan kan jiru xiinsammuu irratti qorqalbii keenya ilaalcha keenya akkatti yaannu akkatti hubannu akkatti barsiisnu akkatti barannu yoo hin beekne ta'e dhumni isaa zeerootti deebi'a. Asirra dhaabbachuudhaan guyyaa har'aa kan sadarkaa kanaan isin bira akka dhufu nama na godhe nama muraasa galateeffadha. Akkuma waliigalaatti أستاذ رايا أبا مجاتي فيه أستاذ كامل شمسو أكنا قلتي فتن بربادي وقاكو دندورا برچو ويا برسيسو ويا حواستي نمباسنا ننفدنا هندن دوس سمونكي يسين فراتوس تجاجل لكنوس يرو براتف نادر وجنان أستاذ كامل شمسو تيفي أستاذ رايان تقافتهما نتفلتا ركنا جرهن دنتباتا حواسا كان تجاجلون دركما يعني غرا حواسا تنمنا سنباسه جركنا لمينا كناف بوان غيارا بوا جراتي كتاب غيارا كتاب جراتي جچون اندندنا بامارኛ ትንሽ ለማለት ያህል ይሄ መጽሐፍ የተጻፈው በኦሮምኛ ነው። ከዚያ በፊት ግን 1 2 3 መጽሐፍት በአማርኛ የተጻፉ አሉ። በመጀመሪያ ስንክሳር የምትል መጽሐፍ የልብ ወለድ መጽሐፍ የዛሬ 17 ዓመት አካባቢ
የጻፍኳት መጽሐፍ ናት። ታሪኳም የሚያትተው የአስተማሪነት ጉዞ ነው። የገጠር አስተማሪ መሆን ምን ያህል እንደሚከብድ አስተማሪዎች ታውቃላችሁ። እኔ አባቴ ሳዑዲ አረቢያ ነው የሚኖሩት። ጣይፍ የሚባል ከተማ በ1960ዎቹ የወጡ ሰዎች ናቸው። ከዚያ ጊዜ ጀምሮ ለአንዲት ኪሎ ሜትርም ከከተማ ወጥቼ አላውቅም። ስለዚህ በቀጥታ የአስተማሪነት ስራ ውስጥ ስገባ የመጀመሪያ ትራንስፖርት የቀረበልኝ ፈረስ ነበር እና ፈረስ መሳፈር ስለማልችል የመጀመሪያ እንዳስቀመጡኝ በዚህ ወጣውና በዛው ወደቁ። ከዛ እዚህ ጋር ተቀደደች ማለት ነው። የመጽሐፏም ርዕስ የሚጀምረው ከዛ ነው። ስንክሳር መከራ ማለት ነው። አስተማሪ ወይስ መምህር ወይስ ቢቸግር የሚል የልብ ወለድ መጽሐፍ ነው። ቀጥሎ አንዳንድ ጊዜ እልሆች ጥሩ ናቸው። በአስተማሪነት ከተመደብኩና ከሰራው በኋላ የምደባ ስርዓቱ ሲሰጠኝ የስነ ጽሁፍ ወይም የቋንቋ የአማርኛ ቋንቋ ዲፓርትመንት ሄድ አድርገው መደቡኝ። ከመደቡኝ በኋላ አስተማሪው የአዲስ አበባ ትምህርት ቤቶች ሱፐርቫይዘር ነውና ከየት ነው የመጣኸው አለኝ። ከባሌ። ስለዚህ አማርኛ ልታስተምር ነው? አዎ። ማስተማር አይደለም ሄድ ነህ አለኝ። አዎ ሄድ። ጉድ! እንግዲህ ከባሌ መጥቶ የአማርኛ አስተማሪ ሄድ ሲሆን ታየኝ አለ። ስለዚህ አቶ ቃሲም አቡና ይባላሉ፣ አላህ ይርሐማቸው። በጣም ተሰማኝ። አይቻልም እንዲህ አልኩት። አይቻልም አለኝ። ከባሌ ተመጥቶ የአማርኛ ቋንቋ እሺ አስተማሪ መሆኑ ቀላል ነው። እዛ ደግሞ ሄድ መሆን ደግሞ ሁለተኛ በሽታ ነው አለ። ስለዚህ ያለኝ አማራጭ ቋንቋውን በደንብ ማወቅ ብቻ ሳይሆን ሳይንሱንም አብሮ ማወቅ ብቻም ሳይሆን ከራሴ መጽሐፍ እንዲያስተምር ማድረግ ነው። ስለዚህ ብልጭልጭ የምትል የአማርኛ ቋንቋ ሰዋሰው ቋንቋ ሙስጠላህ ሉጋ ማለት ነው። አማርኛውን ጻፍኩና አምጥቼለት ላይብረሪ አስቀምጦ ራሱ ያስተምርበታል ማለት ነው። በዛ ልክ በየትምህርት ቤቱ በየላይብረሪው ብትሄዱ ከሆነ የአማርኛ ቋንቋ ሰዋሰው በነፃ የተከፋፈለ ታገኛላችሁ። ይሄኛው ሶስተኛው መጽሐፍ ዘኩሽ ከሶማሌ ክልል ከተፈናቀሉ የኦሮሞ ማህበረሰብ ጋር የሚገናኝ መድብል ነው። በሰዓቱ የተፈጠረው ከበድ ያለ ነገር ስለሆነ ምንድን ነው? ቋንቋ ነው? ዘር ነው? አስተሳሰብ ነው? ማንነት ነው ማንን የሚያፈናቅለው የሚለው በጣም ስለተሰማኝ በጊዜው ያስቀመጥኩት መድብል ነው። ግማሹ አማርኛ ነው፣ ግማሹ ኦሮምኛ ነው። ከዛ በመቀጠል ወደዚህኛው ስመጣ ካለኝ ተመክሮ ምንድነው ችግራችን ስል የመጀመሪያም የመጨረሻም ያገኘሁት የአእምሮ መዋዠቅን ነው። የአእምሮ ንዝረት። ሰዎች በአእምሮአቸው በትክክል መጠቀም ካልቻሉ ለሀገርም ለማህበረሰብም ለራስም አደጋ ናቸው። ስለዚህ ካልበሰለ ምግብ ያልበሰለ አእምሮ መርዝ ነው የሚለውን ለማስቀመጥ የጻፍኩት መጽሐፍ ነው። በመቀጠል አንድ መጽሐፍ አለኝ እንዳልደረበባችሁ ነው። ምናልባት ወር ሁለት ወር በኋላ የሚመረቅ ነው። ኮባ ሰሙ ይላል። ኮባ ሰሙ የአእምሮ ዋግምት ይላል። ስለዚህ ከሁለት ወር በኋላ እሱም የዚህ ተከታይ ነው፣ ይደርሳችኋል ማለት ነው ኢንሻአላህ። በመጨረሻም እዚህ ተገኝታችሁ ሰዓታችሁን ሰውታችሁ እዚህ ቦታ ላይ እኔንም ኮሚቴውንም አክብራችሁ የተገኛችሁ ታላላቅ አባቶች፣ ዑለማዎች ፊት ለፊታችሁ ለመቆም የማያስደፍር የማቃችሁ፣ አንዳንዶቻችሁ ደግሞ ሳልጠራችሁ የመጣችሁ። እኔ ሼህ አሚን ኢብሮን አልጠራኋቸውም። ምክንያቱም አማርን ጠርቻለሁ። ሁለት አባትም ልጅም ከስራ ቢዚ ማድረግ አልፈለግኩም። ለዛ ሲባል እሳቸውን ትቼ ልጆቻቸውን ነው የጠራሁት። ነገር ግን እዚህ ጋር ተገኝተዋል። እንደዛውም እዚህ መሀል ትላልቅ ሰዎች ከኋላ የተቀመጣችሁ ፕሮፌሰሮች፣ ምሁራን፣ አስተማሪዎቼ በተለይም
በየቦታው ያሰለጠናችሁ ሁላችሁም አላህ ያክብርልን። በስተመጨረሻ አሁን ያለሁበት የትምህርት ደረጃ በአካዴሚ የፒኤችዲ ተማሪ፣ በዲን የፒኤችዲ ተማሪ ነኝ። በሚቀጥለው ጊዜ ባለኝ አቅም ባለኝ ጉልበት ላገለግላችሁ ቃል እገባለሁ። በአማርኛ የሚጻፍና ይደርሳል። ኡስታዛችን ሼኻችንን ቃላቸውን ተቀብያለሁ። ቡነ ቀራ ኢራ ዱጋኒ ከዱባ ረጃቱ አፈመለ ዱቢ ሀዮኒ ዱበተኒ ከዱባ ግርድቱ አፋ ብስሚላህ አርራሕማን አርራሒም الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. يتكبروا የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም ሼክ በድረዲን ሼክ መሐመድ ስሩር እና የተከበሩ የኢትዮጵያ እስልምና ጉዳዮች የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ዶክተር ሼክ ሱልጣን ሀጂ አማን ኤባ፣ ሁላችሁም የፓርላማ አባላት፣ ቃዲዎች፣ ዑለማዎች፣ ምሁራኖች፣ ዶክተሮች፣ ፕሮፌሰሮች፣ ወጣቶች፣ ነጋዴዎች፣ አባቶች፣ ልጆች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፊት ለፊት የሚታዩ ሁሉም የማዕረግ ሰዎች ናቸው። የቱን ጠርቼ የቱን ልተው ነው? እኔ አሁን አትጠብቁኝ፣ ማዳረስ ስለማልችል ነው። ጊዜ ቢኖረኝ ብዙ ማዕረጎችን ልጠራ እችላለሁ፣ ከዚህ ጀምሬ እስከ ዳር፣ ሁለተኛ መስመርን፣ ሶስተኛ፣ አራተኛ እስከ መጨረሻ። ስለዚህ ማዕረጋችሁ እንደተጠበቀ ይሁንና ወደ ማዕረግ አልገባም። ስለ ሱፊያን ኡስማን ልጄ ነው እንደምታውቁት፣ በስጋም ልጄ ነው፣ የወለድኩት ነው። በትምህርትም እንደዛው ልጄ ነው። ቦርጩ እንደምታዩት ነው፣ መሸከም አቅቶታል። ይወዱ የለ አላትን ዋይራንፉቱ ሱፊያን ኡስማን ያልተነገረለት ብዙ አለና ጊዜ አይበቃም። ሀብታምም ነው ደግሞ ታውቃላችሁ። ይሄን አባ ቀበኛቲ ዋኛቱ ዳቤ ዋን ዱጉ ዳቤ ሚቲ ከን ዶራሜ አከናቲ ያዳቱ ኢሳዶሬ ነቢያችን ሰለላሁ ዐለይሂ ወሰለም መን ለም ያህተም ቢኡሙሪ ልሙስሊሚና ፈለይሰ ሚና። ሀሳብ ነው ያከሳው። እንደዚህ ምበላ ምጠጣ አጥቶ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ለወገኑ ለሙስሊሙ የማያስብ ሰው ከኔ አይደለም ብለዋል። እውነትም ሲያስብ ነው የሚያድረው፣ ሲያስብ ነው የሚውለው። ደግነቱ አስቦ አላስቀረም፣ ወደ ውጭ እያወጣልን ያው ሀሳቡን እየተጠቀምንበት ነውና አልሐምዱሊላህ ያደ ኢሳ አለኑባ ሱዳፍ ገለቶም እያን ረዴቢዬ አልኢናኡ የንደኡ ቢማ ፊሂ ጂአ ወሪ አረባ ሜሻኒ ቆዳን ሁመ ባዳቴ ገዲናቃ ሁመ ሰሙ ኢሳ ገዲ ቀበን ገዲናቃ barruun inni ar'aan tana qopheesse dubbatame dhume jechuun nam tokkollee yaadu waa caafi manamu akkuma arge irraa fudhate. Anammoo na holaa tokkichuma nan kennine. Lami waan beeytu kolfiti tokko maal kolfaa jaa Oromoon. Isin warri dubbiftanii barruu argitanii irraa dubbattanii ani maal haa dubbadhuuf na kaaftan ammaan.
هاته برو إساء ودون هاجمين إسراج دبتشو له جران يو كجراتو تاتي ساعتك انفتاني يو دبت دالي قدسي أملا في أخلاقه بيك وانت في الجودة كناف إساء في هريوت إساء في فكاتا إساء ربي أمرين واقعو إلمان أكنا تنا نما قدفتون وواصل لرب واتاسسو إغاهي أني واني دفع أكنا أفسيتا وفي دندهي مجافني بفمو هدو دا أصدر اللي هدو بفمه يا ممس دون دندين بروس هدو بفمو دندا مجافت كنا إلى اللتا أكو بطني في مالي في وطأ إذا مجافت أفان جيرة مالي مجافت كتاب دعواتي إركان إنه في كيسا أبو قرآنا في حديث كيسا مفكرتوتا علماء آترا غوريتي انت الله وفي اتدبالي اسكيسا قلچه مالي هاروا تقنقو يرون أول قبسيسي هالا يرون فكاتو والقبسيسي تكاليفسي همان بدتي يجود وما خلقت الجن والإنس إلا ليعبدون ما أريد منهم من رزق إلا ما أريد منهم من رزق وما أريد منهم من رزق وما أريد أن يطعمون رب سبحانه وتعالى مالف نؤومي كأمس إساكنا كان قرآن الرافضة مالف رب نؤومي ورب نؤومي الرافضة سمون حديث رسولات الرافضة صلى الله عليه وسلم حديث إيرا داج في من إسر بدا إن في الجسد مضغة إذا صلحت صلح الجسد كله وإذا فسدت فسد الجسد كله أتشجر تدبي فون تكجر نفنا ما كيس سموتا جرمت فون سيو بد جسم غوتو بدا وجين غوتو بدا فون سيو تري وجين هندا تطولا نفني غوتو تطولا مالي سمودا أجان حجاك أبا كتاب نساء كتاب دعوة وانتيف أما رفتها هيك مكنجر إرغان دبري جرا فلاتيرا عربي فتها هيكمي علماء نكي إن دعوة تنقل نسمان واججا لكن استمون دقين فلاتي كتاب دعوة وانتيف tokko kana fidelle isa kana lamaga hundi keessanu akka muslimaatitti ilmaanumatiyya ati ilma adda qabda osoo naan hin jedhin ka dhalee guddise waan qabuufillee ibsuun dirqama waan ta'eef kunillee na dirqamsiisa hundarratti waliigalatti kan na dirqamsiisu kitaabichi kitaaba dacawaa waan ta'eef irratti mallatteessuu danda'e kitaaba bidhaawota irratti mallatteessuu hin danda'u ummata bal'aa muslimaa hayyuu kana hoogganuudhaan jechuudha kanaaf kitaaba kana warri fudhatanis barreessuun ar'a barreessaa dhaba'an jirru dubbisaa dhaba'aa jirra yeroo ar'aa kana keessatti fudhadhaa bitadhaa dubbisaadhaa kitaabni dacwaadhaa afaan kennatti jijjiirame irraa fayyadamaa ilmaan keessan irraa fayyadaadhaan je'a isallee mootiyyuu nama sababaa kanaan ummata fayyadu rabbi isa taasisuudhaaf baga gammaddee isaan jecha kaafillee bal'innaan akka itti fufu nu hundi keenya isa cinaa jechuu waadaagaluu asmaanuunan ibsa والسلام عليكم ورحمة الله وبركاته. يا زاري تزعفوا مصحف ولا نبكتم جن سلامين نسيت الناس لا عمرون هنا مدرك لا يسمى الله. إسلامي تاريخوتشن ودوهلا من لسبيه ساي. إسلامي سلطاني لمن دنيا ودكوا. يمي لولاي بزو سوج بزو بلوال. جن وانا مسألة هيلو كامرو غارم يازنا. ቀደምት የነበሩ ሙስሊም ፈላስፋዎች በዘመኑ በነበረው የፍልስፍና ባህር ውስጥ ሰምጠው በአንዳንድ መስአላ ላይ ከመንገድ ወጡ። ከዛ የተነሳ በተለይ ያው ሙስሊም ያልሆኑት ኦሪየንታሊስቶቹ ለእስላማዊ ስልጣኔ መውደቅ ሁለት ሸኾችን ተጠያቂ ያደርጋሉ።
አንደኛው ሼክ አልእስላም ኢብኑ ተይሚያ ናቸው። ሁለተኛው አቢ ሐሚድ አልጋዛሊ ናቸው። ሁለቱም ያው ከተለያየ ስትሪም ቢመጡም ሊያክቡ የፈለጉት መስመር የሳቱ ሙስሊም ፈላስፋዎችን ለማጥቃት የወረወሩት ስንዘራ በጥቅሉ የሚቀጥለው ትውልድ ላይ ከአእምሮ ጋር ያለውን ገመድ በጥሶታል ብለው ይተነትናሉ። እነዛ መንገድ የሳቱ ሙስሊም ፈላስፋዎች ያው በዘመኑ የነበረው የግሪክ ፍልስፍና ውስጥ ገብተው ብዙ መንገድ መሳት ተፈጥሯል። ሐቂቃ ግን የሚቀጥለው የመጡ መሻይኮች እንደነሱ መንገድ እንዳንስት አእምሮ የሚባለውን ማሰራት ላይ ብዙ ሰው እንዳይዳፈር መንገድ እየዘጉ ስለመጡ ከዛ የተነሳ አቅል ተሸክሞ መዞር እንጂ አፈላ ታቂሉን፣ አፈላ ተተፈከሩን፣ አፈላ ምናምን የሚባሉ ሁሉም በቁርአን ላይ ቀሩ ማለት ነው። መሬት ላይ የማሰብ ሁኔታ ብዙ የለም። የተጻፉ መጽሐፍቶችም ስናይ ኮፒ ፔስት ይበዛዋል። ወጣ ብሎ አዲስ ነገር አስቦ የማምጣት ነገር ላይ ሐቂቃ በጣም ክፍተት አለ። ቁርአንን ስናይ ጀሀነም የገቡ ሰዎች ከሚያነሱት ነገሮች አንዱ ለው ኩና ነስማዑ አው ናዕቂሉ ማ ኩና ፊ አስሓብ ሰዒር ነው። የምንሰማ ብንሆን የምናስብና የምንረዳ ብንሆን የጀሀነም ሰዎች አንሆንም ነበረ ነው። አለማሰብ ለውድቀት እንደሚዳርግ ይህም ብቻ ሳይሆን በርካታ የቁርአን አንቀጾች ማሰብ እንዳሉብን በጣም በብዙ መንገድ ግፊት ያደርጋሉ። ማሰብ ደግሞ እንደውም አንዳንዴ አቅላንያ እየተባለ ስድብም የመሰለ በዳዋ ውስጥ ገብቷል። አቅሉን የሚጠቀም ሰው ወንጀል እንደሰራ አይነት መስጂድ ውስጥ የሚባልበት መድረኮች ተፈጥረዋል። ልክ ነው። ያው አቅሉን የሚጠቀም ሰው መስመር ሊስት ይችላል። እንደማንኛውም ኤሪያ አቅሉን የተጠቀመ ሁሉ ድምዳሜው ልክ ነው ማለት አይደለም። ያው የማሰብ ውጤት ወይ ልክ ወይ ስህተት መሆን በሁሉም ነገር ላይ እንዳለው ማለት ነው። አእምሮን ለመጠቀም ጥረት ማድረግ አማራጭ ሳይሆን ግዴታ ነው። ምክንያቱም ሌሎች ሰዎች በምን በለጡን ብለን ካየነው የፈለገ አይነት መንገድ ብንጠራ በእውቀት መብለጥ ከዛም አልፎ እውቀት ያመጣቸው ውጤቶችና ቀድሞ የመዘጋጀትና የማሰብ ሁኔታዎች ላይ ስለተበለጠን ነው። ስለዚህ እውቀታችንን ዝም ብሎ አእምሮ ውስጥ ማከማቸት ሳይሆን ያንን እውቀት ተጠቅሞ አእምሯችንን አሰርተን ውጤት ላይ ለመድረስ ጥረት ማድረግ ይገባናል። ቁርአን ውስጥ አላህ ሱብሓነሁ ወተዓላ ደረጃ የሚባለውን የሰጣቸው ደረጃ እንዴት ይገኛል ብለን ስንል 3 መንገዶች ተቀምጠዋል። አንደኛው እውቀት ላላቸው ሰዎች ነው። ወለዚና ኡቱል ዒልሚ ደረጃት፣ እውቀት ያላቸውን ሰዎች አላህ በደረጃ ከፍ አድርጓል ነው። ሁለተኛ መልካም ስራ የሚሰሩ ሰዎችን ነው። ሶስተኛ የሚታገሉ ሰዎችን ነው። እውቀት፣ ስራ፣ ትግል እነዚህ 3ቱ ናቸው በአጠቃላይ ቁርአን ውስጥ ሰው ደረጃ ከፍ ሊል የሚችለው። እውቀት ዝም ብሎ መውሰዱን ብቻ ሳይሆን ያው አስቦ አስተንትኖ ወደ መሬት ማውረድ ስለሚያያዝ ነው። ወንድማችን ኡስታዝ ሶፊያን ኡስማን ስለ አእምሮ ጽፎልናል። ስለ መጽሐፉ ሳነብ ነው አስተያየት የምሰጠው። ለጊዜው ግን መሰል ከአእምሮ ጋር የተያያዙ ርዕሶች ተነስተው ልክ ነው ወይ፣ ለምሳሌ ቅድም ያነሳሁት በዛ በአእምሮ ምክንያት ነው የወደቀው አይደለም የሚለውን ጭምር ዲቤተብል የሚሆንባቸው አንግሎች ቢኖሩም አላህ ሱብሓነሁ ወተዓላ አእምሮ የሰጠን እንድንጠቀምበት ነው፣ እንድናሰራው ነው፣ ተሸክመን እንድንዞረው አይደለም። ስለዚህ አእምሮ ሊያጎለብቱ የሚችሉ ማንኛውም ነገሮች ላይ በርትቶ ማሳደግ ተገቢ ነው። አለማሰብ የሙስሊሞች መገለጫ መሆን የለበትም። ማሰብ ነው። ማሰብ ኢባዳ ነው። ማሰብ ትልቁ አጅር የሚያስገኝ ስራ አለን ሲባል ተፈኩር ነው ብለው ሲናገሩ የነበሩ ብዙ ሰለፎች አሉ። ስለዚህ ከአእምሮ ጋር የተያያዘ ጉዳይ ራሱ አእምሮ ምንድን ነው ከሚለው አንስቶ በደንብ መረዳትና አሰራሩ ራሱ ቁርአን ውስጥ የተጠቀሱ ከአስተሳሰብ ፋላሲ ጋር የተያያዙ ሰዎች በማሰብ መንገድ የሚስቱባቸው ብዙ ነገሮች አሉ። እየተከፈተ መዳሰስ አለበት። ወደፊትም የምናድገው ከአእምሮ ጋር በተያያዘ ነው። ያንን ስንል ሌሎቹ ነገሮች የሉ ማለት አይደለም። ሰላም አለይኩም ወራህመቱላህ። akkam jirtu egaa har'a kan isin gidduutti argamee fi sababa ilma Oromoo ta'ee fi
akkuma kanallee amantaa musliimaa fi islaamummaa fi hordoftoota amantaa musliimaaf illee kabajaaf jaalala guddaa waan qabuuf egaa afaan isin ittiin nagaa wal gaafattan sanaan yoon jedhe natti tola ture hin beeku garuu kanaaf afaan Oromoon isin jedhe hunda caalaa obbo Suufiyaanii wajjiniin guyyaa muraasaa dhimmoota garaagaraa wajjiniin taa'ee yeroo muraasaa waliin dubbachuuf carraa argadheera. Karaa marraa dhufeen isaan nan afeerre obbo Suufiyaantu kitaaba eebbisiisa jennaan namoota tuun afeeramin dhufan keessaa tokko waan jechuudha. Sababiinsaa jaalala isaan eenyummaa isaaniif qabanii oromummaaf qabanii sanarra immoo darbee namummaaf illee jaalala isaan qaban waan an beekuufi beekumsan qabuun qabeenya muraasan qabuun wanta hundumaan isaan cinaa dhaabbachuu akkan qabu yeroo fedhiyyuu jechuudha. Determinationii dhaabbii cimaa waan an qabuufi daandii marraa akkan dhufen as gidduutti argamuuf danda'eera jechuudha. Kitaaba isaanii kana yoon dubbisuu baadhis garuu guyyaa 2-3 isaanii wajjin taa'ee dubbadhee kitaabicha already jireenyi isaanii naa dubbisaniiru. Hojii isaan hojjetanii akkaataa isaan itti yaadanii dhugaadhumatti namoota ol adeemoo akka keenya yaangistarsidhaa fi isaanitti siqanii isaanii wajjin daqiiqaa 1-2 ta'anii haasa'uun ofuma isaafuu badhaasadha. Kanaafi namoota guguddaa as keessa jirtan fuuldura dhaabbadhee haasa'uudhaa fi yookaan isinitti muudhaaf ga'umsa isaan qabu garuu ijoollee dargaggoota akka koo ol adeemoo akka koo wantan isinii galaasu yoo jiraate kitaaba kirkira sammuu jedhu kana qofaa bitachuutu hin taane obbo Suufiyaanoo mataa isaaniillee bitadhaa isaanumaan illee gadi hin dhiisinaa. Isiniin jechuun jaalladhaa. Akkuma kana dhimmi kun jalqabee akkuma amantiitti hidhamee kan inni dubbatamaa ture amantiin fedheyyuu qajeelummaa gaarii ba'aan ba'eessoo waan barsiisuudha. Kiristaanummaas haa ta'u musliimummaas haa ta'u jechuudha. Aadaan keenyi akka saba biyya kanaatti nuun lammiin biyya kanaa Itoophiyaanonni kiristaanaaf musliimi bara dheeraa waliin jiraate. Gaddaaf gammachuu baay'ee waliin dabarsine. Har'as immoo sanumatti jirra jechuudha. Cidha isaanii irratti nan argama. Gadda Waaqayyoon fidanii cidha koo irratti nan argamu. Nattis gadda Waaqayyoon fidanii kitaaba isaanii isa lammaffaas immoo akkuma kanaa irratti argamuudhaa fi Waaqayyo anaanis hunduma keenya ayyaana ta'u godhuun jedha. Carraa kan naa kennuu keessaniif Waaqayyo isin akka kabaju fayyaa ta'aa ulfaadha. رب العالمين والصلاة والسلام على رسول الله صلى الله عليه وسلم. أو لسفيان مبروك لاله تلك سطوتا سلهونه تلك أبركتو سلهونه እኔ አህመዲን ሰዓቱ ቢሰጠው እያልኩ ነበር 3 ደቂቃ ብለው አጨናነቁትና የሁላችንም እንዲናገር ብዬ ነበር። ሐሳብን ነው ያከበርን ያለ ነው። ከመቶ ዓመት በፊት አቡ ሐሰን ነደዊ የሚባሉ ታላቅ ዓሊም ማዛ خسر العالم بانحطاط المسلمين የሚል መጽሐፍ አላቸው። ዓለም ምንኛ ከሰረ በሙስሊሞች ኋላ መቅረት የሚል መጽሐፍ አላቸው። ራሳችንን ስናይ እኛ በርክቷችንን ስናቆም እኛ መስጠታችንን ስናቆም ሰው ዘርን ነው የምንገድለው፣ ማህበረሰብን ነው የምናደነቁረው፣ ማህበረሰብን ነው ወደ ኋላ የምንመልሰውና ቁርአን ውስጥ የተገለጸው አእምሮን በማናገር ሂደት ላይ የሰው ልጅን በማንቃትና በማሻገር ሂደት ላይ ወደሱ መመለስ ብቻ ነው መፍትሄው። ያንን ማሳየት የሚችሉ ሐሳቦችን ነው ሱፊያን በዚህ መጽሐፍ ቅድም አህመዲን እንዳለው ኢንሻአላህ አማርኛውን ተርጉም ያነባዋለሁ ብያስባለሁ። ሐሳቡ አንዳንድ እንትን መነሻ ሐሳቦች ወይም ይሄ አርስቶች ትልቅ መልእክት አላቸው። ራሱ ይናገራል መጽሐፉ መግቢያው ላይ ያለው ነገርና እንደ ማህበረሰብ ይወደቅንበት እንደ ማህበረሰብ ያጣ ነው። ቅድም ኡስታዝ ካሚል ሲገልጽ እንደነበረው ወጣቱ ያለበት አእምሮ የተወሰደበት ያው ምዕራቡ ዓለም አእምሮ ነው የነጠቁን አይደለም غزو الفكر አይደለም የሚባለው አስተሳሰብን መንጠቅና ማህበረሰቡን ሽፍት አደረጉት ወደ ሌላ አቅጣጫ እንዲዞር ተደረገ። ሙሐመድ የተባለ ከዲጃ የተባሉ ሰዎች ግን ስማቸውና ዛታቸው ተቀምጦ አስተሳሰባቸው ወደ ሌላ ሄደና ዘቀጠ። ያ መዋዠቅ ሲመጣ ነው ትውልድ እየጠፋ የመጣው። ስማችን ቁጥራችን ገዝፏል፣ ማንነታችን ግን ጠፍቷል፣ መሰረታችን ከማህበረሰቡ ጠፍቷል። ብዙ ጊዜ እናገራለሁኝ ታላቁ ጸሐፍት ወይም ደግሞ ዓሊም ወህይ القلم በሚባል መጽሐፍታቸው ላይ ግብጻዊ ምሁር
إذا لم تزد في الدنيا شيء وأنت زائد فيها ይላሉ ዱንያ ላይ መተህ አንዳች ነገር መጨመር ካልቻልክ አንተ ጭማሪ ሸክም ነህ ይላሉ የጨመርከው ነገር ለኡማ የሚጠቅም አላህ ያድርገው እላለሁ ሰላም አለይኩም ወራህመቱላሂ ወበረካቱ السلام عليكم ورحمة الله تعالى وبركاته بسم الله الحمد لله والصلاة والسلام على خير الأنام ولدي كان يلي بامارنيا يبورونيا الكت أكام جرتو كتابا كركرا سمو إيه أورومنيا ونو دامارنيا قبل الزبا إن شاء الله ወንድሜ ሱፊያን በእረን አላህ ይባርከው ይሄ በጣም መታደል ነው ሁሌም እንደምነው ልጆቼ ኦሮሞኛ ላይ ጎበዝ ናቸው ምናልባትም ለወደፊት አንተ ምንድነው ያሳተምከው የአማርኛ ሰዋሰው ነው እነሱ በኦሮሞኛ ያሳትሙ ይሆናል ኢንሻአላህ እንደዛ ነው ያረጋቸው እንትን ምናልባት የመጽሐፉን ጭብጥ አላወቅኩትም ግን በዚህ አስተሳሰብን ነቅንቆ ወደ ለውጥ በሚመራው በሚያጠነጥነው አውድ ውስጥ ሱፊያን ዛሬ አንድን ነገር ፈጽሞ አልፏል መጽሐፍ ለካ ይቻላል ብዙ ዕውቀት የያዛችሁ ወንድሞች ጊዜ ቢዚ ነን ብለን የህይወቱ ጣውረድ ንግዱ ፖለቲካው ዳዕዋው ቢዚ አርጎን ብዕርና ወረቀት ማገናኘት ሳንችል ተቀምጠናል ለካ በዚህ መናወጥ ውስጥም ለማህበረሰብ የሚዘልቅ ነገር ተተመህድ ይቻላል ሚለውን ሱፊያን ዛሬ ፈጥረህዳል እንኳን ደስ ያለ ብዙ ዕውቀቶች አሉ አስተዋውሳለሁ እስር ቤት ይያለን ኡስታዝ አቡበክር እየጀማመራቸው የነበረው ከወጣም በኋላ የሞካከራቸው በወሎ ዑለማዎች ሌጋሲ ላይ የሚያጠነጥኑ አፈ ታሪኮች ነበር ቢዚነት ማዕበል መሃል ላይ ይወስደናል ወንድሜ ካሚል ሸምሱ እስር ቤት ውስጥ ስለ ሲቪላይዜሽን ስለ ፖለቲካ አንድምታ ጽፏቸው በፍተሻ የተወሰዱበት መጽሐፎች አሉ ያልታተሙ እንደወጣን ህይወት ተቀበለንና መጽሐፍ አንችልም ግን ይቻላል ነው ዛሬ የፈጠርከው የአእምሮ መወዛወዝ ወደ ለውጥ የመራህን ለካ ለማህበረሰብ አዲስ ነገር ማበረከት ይቻላል የሚለው የዛሬ የተወለደ ሐሳብ ነው አላህ ይባርክልህ መጽሐፉን ተርጉመው ለትውልድ እንደምታበቃው ተስፋ አደርጋለሁ ወሲያም መስጠህ በመጽሐፍ ባይቀር ወደ ወርክሾፕ ቢቀየሩ ወደ ትሬኒንግ ቢቀየሩ ትሬኒንጎች የሁለት ቀን የሶስት ቀን ሰው ይለውጣሉ ያንዳንዱ ቻፕተር ቆንጆ ስላይድ ይወጣቸዋል ሁለት ቀን ሰውን ይዘብጨምቀው ተጽኖ የበለጠ ወደ ትውልድ የሚከነዳ ይሆናል ነው አላህ ይባርክልህ ሰላም አለይኩም ወራህመቱላሂ ወበረካቱ ሙስሊም የሚሆን ማንኛውም ማህበረሰብ በእውቀት ከበቃ ለህዝቡ ከተቆረቆረ ሀገር መለወጥ ትችላለች አመሰግናለሁ ለደራሲው ኡስታዝ ሱፊያን ይሄ ስጦታ ተሰጥቶታል ፕሮፌሰር ሰር አይዛክ ኒውተን እንዲላል if I'm able to see from far I stood on soldier of the giants ይላል እዚህ ቆሜ ሩቅ ያየው እንደውን ትላልቆች ተከሻ ላይ ቆሜ ነው እንደማለት ነው እናም ሱፊያን እኔ ደግሞ በጉልበቴ እንደዚህ ሆናችሁ ፎቶ ያዕቆብ ኡስማን ወደዚህ እንዲመጣ ይፈልጋለሁ ካሜራ አቁም ይሄ በራሴ ውሳኔ ነው ወንድሙ ነው ያክስቴ ልጅ ነው ታላቃችን ነው ለዛ ነው የጠራሁት thank you so much ታሪካዊ ነው በአካር ግምት ሀጂ አሎ ሉኬሰ ጅሩሪ ሀጂ አሎ ማለት የባሌ አይከኑ ናቸው ባሌ የሚለው ጥቅል ስም እዛ ኮፊያ ላይ ነው ያለው ሁለተኛው ላይ አባት ናቸው ሀያሽ ናቸው መካሪ ናቸው ባለቤት ናቸው ጉያ አዳደከ ሰዳበደኒ ጅራኒ በቀቀመደን ይሳሉ ምን ነው የአጋርፋ ወረዳ አስተዳዳሪም ነበሩ የሚለው ቃል ብትጨምርልኝ ሀገርን ያስተዳደሩ ሰው ነበሩ አመሰግናለሁ ቁጭ በሉ ወደ ቦታችሁ ተመለሱ እናመሰግናለን السلام عليكم ورحمة الله وبركاته أنا هادفو بقى نفتني سننجل أفانا ماراتي لي بقى ممكن دانا متاجو لنا بزاري ولت بمجمريا ሁላችሁ ሱፊያን ብቻ አይደለም ሱፊያን የተደሰተው ይሄ የተያዘው አዳራሽ በመሙላቱ ነው ከሱፊያን ጎን ይሄ መጣ ሁሉ ከጎኑ ስለቆመና የደስታው ተካፋይ ስለሆነ ሱፊያን ከዚህ ተነስቶ የተደሰተው ማለት ነው ዛሬ የጠራነው ሰው ባይመጣስ ይህ ነው የሰውየውን ማንነቱንና ማን ነው የሚለውንም አስረግጦ ያሳየበት ቀን ነው ብዬ ነው ማለት አልহামዱሊላህ ረብል ዓለሚን
በመቀጠል እኔ ኮሚቴውንም በመወከል ሀቂቀተን እዚህ መታችሁ የዛሬቷን ቀን እንድታምርና በዚህ በደስታ መች ነው ይህንን መጽሐፍ የማነበው ብሎ ሁሉም እስኪጓጋ የሆነችበትን ቀን ስላሳመራችሁ እንኳን ደስ ያላችሁ እላችኋለሁ። አላህም ደግሞ ጀዛችሁን ይክፈላችሁ በጀነት እላለሁ። ሱፊያንም ደግሞ ቅድም እንደተባለው ቀጣዩን የኮባን ይሄኛው ኪርኪራ ነው፣ አነቃንቆታል ጭንቅላቱ ማለት ነው። ካነቃነቀው በኋላ ውስጥ የፈሰሱ ኮባ ማለት ይሄ ዳጉንት የሚባለው ወይ ደግሞ ሂጃማ ጭንቅላት ውስጥ የተጠራቀሙ ደሞችን ለሰው የማይጠቅሙትን የሚወጣ ማለት ነው። አሁን እሱ ላይ ደርሰናል። የሚመጣ ኮባው ይህንም በደንብ አድርጎ አስረግጦ ያስቀምጣል። እንኳን ደስ ያላችሁ። በዛ ላይ እንገናኛለን። ሌላው በዚህ ላይ የምላችሁ ምንድን ነው መጽሐፉ ሰው ስለተደሰተ ደስ ስላለው ነው የተገዛው። የመጣው ለብር አልነበረም፣ እንዲሁ ሊከፋፈል ነው። ነገር ግን ይሄ መጽሐፍ ምንድን ነው እየተባለ ሁሉም ሲነሳ በ100 ሺህ ብር አይደለም፣ በሚሊዮን አይደለም፣ በቢሊዮንም ቢገዛ ጠቃሚ ነው ብሎ ስላመነበት ህዝቡ በራሱ ተነሳሽነት ተነስቶ ይህንን መጽሐፍ ገዛ ማለት ነው። ስለገዛችሁም እናመሰግናችኋለን። ያልገዛችሁ ሁሉም እዚህ ያለም ያሌለው ለሁሉም በነፃ የሚከፋፈል መሆኑን እዚህ መድረክ ላይ ሆኜ አበስራችኋለሁ። እንኳን ደስ አላችሁ፣ እንኳን ደስ ያለን እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ሩፈይዳ እናመሰግናለን። ቦናት ብሌ 50 ሺህ ብር። السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم اجعل اجتماعنا هذا اجتماعا مرحوما وتفرقنا من بعده تفرقا مباركا معصوما. اللهم وفقنا لما تحبه وترضاه واجعل عملنا في رضاك. اللهم اجعل أعماله مباركة واجعله مباركا برحمتك يا أرحم الراحمين. اللهم إنا آمنا واغفر لنا ذنوبنا وتوفنا مسلمين والحقنا بالصالحين. نسأل الله الإخلاص في القول والعمل. نسأل الله الإخلاص في القول والعمل. نسأل الله الإخلاص في القول والعمل. سبحان ربنا رب العزة عما يصفون وسلام على المرسلين والحمد لله رب العالمين.